ባሏን ጨምሮ 17 የሚደርሱ የባሏ ቤተሰቦችን በአንድ ቀን ውስጥ ገደለቻቸው። ቢቢ ትባላለች። 21 ዓመቷ ሲሆን የምትኖረው ፓኪስታን ውስጥ ነው። ወላጆቿ እድሜዋ ስለደረሰ ሊያጋቧት እንደሆነ ይነግሯታል። እሷ ግን ማግባት እንደማትፈልግና ትምህርቷን መማር እንደሆነ የምትፈልገው ትነግራቸዋለች። ግን ማንም ሊሰማት አልፈቀደም። ችግሩ ደግሞ ሊያጋቧት የነበረው ከአጎቷ ጋር ነበረ። ይሄ በፓኪስታን የተለመደ ነው። እሷ አልፈልግም ብትልም የሚሰማት ማንም አልነበረም። የሚረዳትም ሰው ጭምር እርዳታ እንዲሰጧት ፖሊስ ጣቢያ ድረስ ሄዳለች። ግን ሰርጉን የሚያስቆምና የሚያግዛት ማንም ሰው አልነበረም። በፓኪስታን ሴት ልጅ ምንም አይነት መብት የላትም። ምንም ስላችሁ በቃ ምንም። ለወላጆቿ አልታዘዝም ካለች ምናልባት በድንጋይ ወግረው ሊገሏት ይችላሉ። ይሄ ደግሞ በህግ አያስጠይቃቸውም። እንደ ባህልና የተለመደ ነው። ስለ ፓኪስታንና ስለ ሴት ልጅ መብት እንድሰራላችሁ ከፈለጋችሁ ኮመንት ላይ ያሳውቁ። ግን በ2017 ዓ.ም ሳትፈልግና በግድ ከአጎቷ ጋር ያጋቧታል። ያገባችውም ሰው ሁሌ ይቀጠቅጣታል፣ ሁሌ ይደበድባታል፣ እሱ የሚፈልገውን ነገር እንድታደርግ ያስገድዳታል። ይሄ ደግሞ ለቢቢ በጣም አስከፊና አስጨናቂ ነበር። ከእሱ ቤት ጠፍታ ወጥታም ወላጆቿ ቤት ገብታ ትዳሩን እንዲያፋቷትና እንዳልተመቻት ትነግራቸዋለች። ግን በፓኪስታን ባህል ፍቺ ያልተለመደና እጅግ የተወገዘ ነገር። አሁንም ቤተሰቦቿ ጥያቄውን ሳይቀበሉ ወደ ባሏ ይመልሷታል። ይህንም ባሏ ሲያውቅ ደግሞ እጅግ ይበሳጫል። በፊት ይደበድባትና ያደርስባት ከነበረው ጉዳት በእጥፉን ያደርገዋል። ሆን ብሎ እሷን ማሰቃየትም ይጀምራል። ታዲያ ብቸኛው ያላት መፍትሄ እሱን መግደልና መግደል ብቻ ነው። ባሏ ደግሞ ቀን በቀን በርካታ ሊትር ወተት የመጠጣት ልምድ አለው። እናም የሚጠጣው ወተት ላይ መርዝ ትጨምርበትና እንዲጠጣው ትሰጠዋለች። ግን እሱ ከመጠጣቱ በፊት ቤተሰቦቹ ሊጠይቁት በአጋጣሚ ወደ ቤት ይመጣሉ። እናም በሚያስገርም ሁኔታ ባሏ ወተቱን አልጠጣውም። ወተቱ ስለቀዘቀዘና እንዲሁም ለበርካታ ሰዎች እንዲሆን ብላ እናቱ ከሌላ ወተት ጋር አደባልቃ ታፈለዋለች። እናም በቤት ውስጥ የነበሩት ሙሉ 17 የቤተሰቡ አባላት ወተቱን ይጠጡታል። ከጥቂት ደቂቃዎች በኋላ ግን ሙሉ የቤተሰቡ አካል መታመም ይጀምራል። በአፋጣኝ ወደ ሕክምናም ይወሰዳሉ። ግን 17ቱም ሰዎች ህይወታቸው ሊያልፍ ይችላል። እሷም ጥፋተኛ ተብላ በመወሰኗ የእድሜ ልክ እስራት ተፈርዶባት። ቅጣቱ እንዲሁም የፓኪስታን ህግ ተገቢና ትክክል ነው ብላችሁ ታስባላችሁ? እንደዚህ አይነት ተጨማሪና እውነተኛ አስገራሚ ታሪኮችን ማግኘት ከፈለጋችሁ ፎሎና ላይክ ማድረግ እንዳይረሳ።